ከ19 ዓመት በፊት መላው ኢትዮጵያን ያስደነገጠ ያሳዘነ ክስተት ተፈጠረ። የኔ ካልሆንሽ የማንም አትሆኝም። አንዲት የኮሌጅ ተማሪ አፍቃሪዋ ነኝ በሚል ወጣት አሲድ ተደፋባት። ፍቅር የሚባለው ቃል የምትወደው ሰው እንዲኖር መተው ነው። ያቺ በብዙዎቻችን አእምሮ ውስጥ ታትማ የቀረችው ሴት ካሚላ ትባላለች። ያልተነገረ ነገር ልንገርህ እንደው ያኔ በለጋው ልጅነት ታገባለች አይደለም ወንድ አጠገባ ይደርሳል ብሎ ያሰበ ሰው አልነበረም። ካሚላት አሁን አግብታ ወልዳ ኑሯን በፈረንሳይ ፓሪስ አድርጋለች። ካሚል አሁን ያለችበት ህይወቷ ምን ይመስላል? ባለቤቷን ታስተዋውቀናለች። መጣችልን ደስ ይላል። ያ እስኪ ለተመልካቾች በደንብ ራስን አስተዋውቀን። ረጀብ ከድር ነው የሚባለው። የካሙ ባለቤት ነኝ። የልጆቼ እናት ነች። እሷ ደግሞ ካሙ ነው የምትላት። በጣም ጥሩ በጣም ጥሩ። ካሚላት ጋር መቼ እንዴት የት ለመጀመሪያ ጊዜ ተዋወቃችሁ? የአደጋ ጊዜ ነው የተዋወቅ ነው። እንደ ቤተሰብ ነን። አንድ አካባቢ ነው የምንኖረው። አንድ ሰፈር። እሺ እንደ ቤተሰብ ነን እና የአደጋው ጊዜ የተፈጠረባት ነገር ከአቅሜ በላይ ሆነ ለኔ። ሳያት ደግሞ ስለማውቃት ከዛ በፊት በቃ ሁሉ ነገሬን ወሰደችው። በቃ ወደ ውስጡ አገባው ማለት ነው። አንድ ላይ ከሷ መለየት አልቻልኩም። በቃ ማለት በፍጹም ጥሩ ሰው ነች በጣም። ከዛ በፊት ይሄ ነገር በፍጹም በሷ ላይ በፍጹም በማንም ላይ እንዲደርስ አትፈልግም፣ ግን በሷ ላይ ከባድ በፍጹም ያ ነገር በቃ ታውቆትና የሆነችውን እንድትኖርልኝ እንድታስብ ፊውቸር እንዳትቆም እዚህ ጋር ሊያሰናክልሽ ነው፣ ግን አትሰናከይም። አንቺ ጠንካራ ሴት ነሽ። የተሻለሽ ሆነሽ ደግሞ ኖረሽ ነው የምትበቀዩ። ተቀበለችኝ፣ ሰማች። የሆነውን ቁስሉን ህመሙን ሁሉን አሻግራ በማየት ተወችው። ጎበዘች፣ ሰዎችንም አጎበዘች። ይኸው ለዚህ በቃ ነገር። እሷን ለማበርታት የሄድክበት ርቀት በጣም የሚገርም ነው። ምንም የተለየ ነገር አላደረኩም፣ ግን በእሷ ላይ ሊሆን ስለማይገባ ነው። ካላት ስብዕናም ጋር በፍጹም ማንም ላይ እንዲሆን አትከጅልም፣ አትጠብቅም። ሰዋዊነትም አይደለም፣ ግን እሷ ላይ ደግሞ ስፔሻል። ብዙ ጊዜ ህክምና ላይ አብረህ ታሳልፍ ነበር? አልተላቀቅንም፣ በቃ አልተላቀቅንም። ሁሉን ነገር ተውኩት፣ ስራዬንም ተውኩት ምናምን። በዛ በወቅቱ በነበረ ኮንዲሽን ሁሉ ነገሬን ተውኩት። ገባው በቃ እሷ ጋር ጓጓው እንድትኖር። ሆስፒታል የካቲት ሆስፒታል አደጋው እንደደረሰ ይደብቆ ነበር እንዳላይ። ብዙዎቹ ሲመጡ ይሸፍኑኝ ነበር እንዳላቀው። ማለት ከባድ ነው ለነሱ፣ ከባድ ነው ሲያዩሽ ሪአክት እንዳያደርጉ እና እኔም መስታወት እንዳላይ ጥረት ያደርጉ ነበር። እና በዚህ አንድ ሰው ተደግፌ ነው አቅም ስላልነበረኝ። እና አንድ ልጅ ነበረ ሄደ። ከዛ አጋጣሚ ልክ ሲመጣ እሱ አየኝ፣ ገባ መኪና ውስጥ ሊደግፈኝ ነው። በቃ መኪና ውስጥ ነው ሰላም ሊለኝ ነው የመጣው። ገባ ቀረ እኔ ጋር ስራ ነበረው። ስራውን ተዋል፣ መሄድ አልቻለም። በቃ በዛ ሰዓት በጣም ቤስት ፍሬንድ ነው ሊሆን ነው እንዳልኩ። ከዛ በፊት የታላላቆቼ ጓደኛ ነው፣ ቤተሰብ ነን አልኩ። ይመጣል እንጂ ያን ያህል አይደለም። እና በሰዓቱ እሱ የሚያስበውን ነገር እኔ አላስብም ነበር። በሰዓቱ በጣም ነው የምናወራው። በጣም ተጫዋች ነው፣ ግልጽ ነው፣ እናወራለን፣ ሁሉን እነግረዋለሁ። ህክምና ላይ ሆነሽ እና ሆስፒታል እንዴት መሰለ የምናሳልፈው፣ መተው ሰዎች በጣም ነው የሚጨነቁት። የእነሱን መጨነቅ ለማስረሳት እኔ ስቅ እጫወት ነበር። እኔ ደግሞ በመሳቅ በመጫወት ረሳ ነበር ህመም። እና ይመጣል፣ የሚደብር ነገር የለም እዛ ጋር መሳቅ መጫወት ነው። በተራው ያድራል፣ ሰው ይተካል፣ በየተራ ነው። በቃ የማይሆን ቀናቶች ሲሆኑ ብቻ ነው የሚሄደው። እንደውም የመጀመሪያ ጊዜ ይህ ጥያቄ ሲጠይቅ ተጣልቼው ነው። ምን ሲጠይቅ? የፍቅር ጥያቄ የፍቅር ጥያቄ ጠይቀው እዛ ሆስፒታል እያለች ነው። ረጁ ንገረን እስኪ፣ እንዴት ነው ወደ ፍቅር ስሜት የተቀየረው? ነው እንዳልኩህ ነው። በቃ ማለት መጀመሪያም ጥሩ ስሜት አለኝ። ምንም አይነት አፕሮች የለንም። ከእህቶቿ ትልልቆቹ ጋር ከወንድሞቿ ጋር ነው የምንገናኘው፣ የምንተዋወቀው፣ አብረን የምንቀልደው ምናምን። ግን በዛ ምክንያት እነሱ ሱቅ አልፋለሁ፣ አንዳንዴ ያወራታለሁ ምናምን። ግን በዚህ ነገር ላይ ግን የኔ ነገር ተቀየረ። ከኔም አቅም በላይ ነው። የኔ የማስበውን ሆና እንድትገኝ ጫና ማድረግ ማለት ነው። በዛ ሰዓት እንዲህ አይጠየቅም። እብደት ነው መቼስ። እኔ አልፈርድም፣ ምንም ማለት አልችልም። ማለት እብደት ነው። ግን እውነቴን ነው። እውነቴን ስለሆነ ቸኮልኩኝ እንጂ እውነቴን ነው። አንድ ነርስ አዋራው። ምን አልካት? ነርሷን እንዲህ ብላ ኧረ ገና ነች አለች። እኔ ረጁ ነርሷን የፍቅር ጥያቄ ልጠይቅ ብለህ ስታቀርብ ኧረ ገና ነች አለች። ከዛ እኔም ተረጋጋው። በቃ እሺ እንዳለሽ ቀጥይ በቃ ተባባል። ዝግጁ ስትነገሪ ኖር ናት በቃ አለፈ። እምቢ ብትለኝም እምቢ የምባል አይነት ሰው አይደለሁም።
እምቢ አለች። እምቢ ብትለኝም እምቢ የምትል ሰው አለች ማለት እኔም ተስፋ አልቆርጥም። እሷም ደግሞ ወይ ሊያጽናናኝ ነው ብላ ነው የምታስበው በዛ ሰዓት። ከምሩ ነው አለች። እንዴት ታመነኛለች? በምን ከዛ ያለችበት ኮንዲሽን እኮ እንደዚህ የሚያሳስብም አይደለም። ያለችበት ኮንዲሽን ከባድ ነው። ከባድ ስለሆነ ነው አሁን ይሄ ነገር አልፎ ስናወራው የሚያስቀን እንጂ ግን እኔ እውነቴን ነው አይገባትም የሚለው አቋሜ ትልቅ ነው። ከእንትኑ ይበልጣል። ስትኖር ደግሞ ፍቅሯ ይበልጣል። ደግሞ ከምልህ ደግሞ አሁን ውጪ በጣም አልማጅ ነች። ማንንም ታለምዳለች። ምንም አይነት አውሬ ታለምዳለች። በቃ አቅሙ አላት። እሱ ደግሞ ያ ደግሞ በቃ ተሰራ እንደገና እንደ አዲስ አደገ ሄደ። ከዛ በቃ ሆነ። እንዴት መቼ እንዴት ሻለች? እዛው ከቀናት በኋላ ወይስ ነው? እምቢም እሺም ሳንባባል ተለያየን እንጂ መጣች እኮ ከዛ ብዙ አልቆየችም። ወደዚህ ወደ ፈረንሳይ መጣች። ከፈረንሳይ ደግሞ ሰው ጉድ የሚለው ሌሊት ሙሉ ነው የምናወራው ስልክ። አንተ ከኢትዮጵያ እሷ ከፈረንሳይ ሌሊት ሙሉ ሰላት ሰግጄ ልምጣ፣ ሰላት ሰግጄ እንቀጥላለን እንጂ አያልቅም። በዛ ውስጥ ሰርጀሪዎች ብዙ ሰርጀሪ ያደርጋለች። ከዛ አገገመች፣ ማሻላ አገገመች፣ ጥሩ ሆነች። ፊቷ እዚህ ኢንፌክሽን የሆነ ነገር በሙሉ ተስተካከለ፣ ጥሩ ሆነ። መጣች አገር ቤት ተመልሳ። ከዛ አንድ ቀን ይሻለች። አንተ ድጋሚ ያቀረብ እንዳለው ነኝ እኔማ እንዳለው ነኝ። እኔም የምጠብቅ ሰው ነኝ፣ መልስ የምጠብቅ ሰው ነኝ። አድርሻለሁ፣ መልስ ነው የምጠብቀው። ሆነልኝ፣ በቃ ተሳካ። ምን ሲጠይቅሽ እና ከዛም ደግሞ ስትይ በቃ በሰዓቱ መዳን ብቻ ነበር እኔ የምፈልገው። መዳን ውጭም ሳልወጣ እድናለሁ ብዬ ነበር ማስበው። በሰዓቱ ግን ነገሮች እዛ ሰዓት ላይ እንዴት ነው የራስን ስሜት ደብቀ ለሰዎች እኔም በእነሱ ሁኔታ ስለሆነ የምታከም እዛ ሰዓት ላይ አላሰብኩም። ግን በጣም ክሎዝ ስለነበረ በጣም ተናደዱበት። በሰዓቱ ወጥቶ ታክሞ መምጣት ምናምን እንጂ ፊውቸር የሚባል ነገር እንትን አይደለም። በዛ ሰዓት የምታስበው ያንን ብቻ ታገዘ፣ ተገናኘ። እኔ ብቻ ደግሞ አይደለሁም፣ ጓደኞች ነበሯት፣ በጣም የሚገራርሙ ጓደኞች፣ እንደኔ አይነት ጓደኞች፣ የእውነት ጓደኞች ነበሯት። ከእነሱ ጋር ነው ፉክክር የምናደርገው፣ እሷ ጋር ለመሆን ቀንና ማታ ፉክክር ነው። በቃ እሷ ጋር ለማደር አይገኝም፣ ተራ አይደርስም። ግን የኔ ተራ የደረሰ ጊዜ በቃ ተወው፣ በቃ ሌላ ነገር ነው። በጣም ደስተኛ ሆኜ ነበር ማለት ነው። እንዴት እንደነጋ እንኳን አናውቀው። በጣም የሚገርም ጊዜ ነበር። አልተኛም፣ በሰዓቱ እንቅልፍ አልተኛም ነበር። ቀንም ማታም እኔ አልተኛም ነበር። ስለዚህ ያው ቀን እየተኛ ቻርጅ የሚያደርግ ሰው ነው ሌሊት የሚያስፈልገው። ገባ? ሌሊት መሳቅ አለብን። ቀን ደግሞ እናቴ ነች የምትውለው፣ እሷን ደግሞ እንትን ብዬ ሸፍነዋለሁ። እና በቃ ጓደኞቼ አልኩህ፣ አዲ ያለች፣ ማኪ ያለች፣ እሱ አለ ቤስት የምላቸው በጣም ይህን እዚህ ደረጃ የሚያደረሱኝ የሆነሱ ናቸው። እውነት በጣም ለእኔ ህይወት በጣም ዋጋ ከፍለዋል። እና እኔም ደስ ይለኝ ነበር ከነሱ ጋር መሆን እና በእነሱ ድጋፍ ነው ይህንን ያለፍኩት እንጂ የሚታለፍ ነገር አልነበረም። እንግዲህ አንተ ጉብዝና፣ ጀግንነት፣ ለፍቅር ያለ የከፈልከው በጣም ብዙ ነገር ጀግና የሚያስብሉት ብዙ ኳሊቲዎች አሉና ሰው ግን ለየት ያለ አስተያየት የሚሰጥ ነበር። ያው በጓደኛ በዙሪያ ባሉ በዘመድ ነው። በእኔ በኩል እኔ የማውቀው ነገር የለም። እኔ ምንም የመጣ ነገር የለም። ግን እኔ ጋር ያለው ነገር በሙሉ የመጣው ከእሷ ነው። የሚታየው አይደለም፣ የማይታየው ነው የሚያሸንፍህ የሚገዛ። አንተ ብቻ የምታውቀው ነው አንተን የሚያሳምንህ እንጂ ወይ ሰው የሚያውቀው ነገር አይደለም። ሰው የሚያውቀው ነገር እስከተወሰነ ይቆያል፣ ይሄዳል። ስሜትም ከሆነ ያልቃል። እንትን አይደለም። ግን እሷ ጋር ያለው ነገር እኔ የምፈልገው እንድትኖር ነበር። አክሴፕት አደረገችኝና እኔን ማኖር ጀመረች። እሷ ሌላ አዲስ ነገር የለው። በቃ ምንም እንትን የለው። ከዛ በቃ ኖርኩ፣ በቃ እንደ አዲስ ማለት ነው። እንደ አዲስ እና በመውደድ ውስጥ፣ በማፍቀር ውስጥ፣ በናፍቆት ውስጥ፣ በመጠበቅ ውስጥ ብዙ ነገር ነበር የገጠመን። ተለያይቶ ከባድ ነው የኖር ነው። እንደገና አርግዛን የመጣችው አርግዛን የመጣችው በመምጣት ነበረብኝ። ቢያንስ ስትወልድ መምጣት ነበረብኝ ምናምን ሞከርኩ፣ በተለያየ መልኩ ሞከርኩ፣ አልተሳካም። በመሞከርም ራሱ ሞከርኩ፣ እስከ የት ድረስ ሄጄ ተመለስኩ። እንደገና አልሆነልኝም፣ አልሆነም። እና በዛ ባለመሆን ውስጥም ጽናት እንደገና ብቻዋን የምታሳደገው ልጁን እሷና ልጇን በማሰብ ደግሞ እንደገና ከዛ 5 ዓመት ምናምን ከዛ በኋላ ነው የተገናኘ ነው። ከ4 ዓመት በኋላ ጅቡቲ ተገናኘ። እንዴት ጅቡቲ መጣች እሷ። ጅቡቲ እንደገና አንተ ጅቡቲ ምንድነው ልናደርግ ነው? ሰርግ ነው፣ ለፕሮሰስ ሰርግ። ጅቡቲ እንደገና ተጋባ፣ እንደገና ለፕሮሰስ እና ጅቡቲ ሄድን። ከዛ መጣች እዚህ። ያኔ እንደገና እንደ ሀገር ቤት እንደ አዲስ የነበረውን አፍርሳችሁ እንደገና ፕሮሰስ እንደገና። ከዛ በኋላ በወር ነው የመጣሁት ነገር። ግን ያው ብዙ ጫና አልፏል እሷ ላይ፣ ብዙ ነገር
ከባድ ነው። ጀግና ነች ዝም ብሎ አይደለም ጀግና ነች ይባላል። እንግዲህ ይህ በፈረንሳይ ፓሪስ የሚገኘው ሎቭ ሙዚየም ከዓመት ዓመት እንደዚህ ሰው ተሰልፎ የሚጎበኘው በዓለም ትልቁ ሙዚየም ነው። እርስዎም ዓመቱን ሙሉ ለእናንተ ልዩ የጉዞ ግብዣ የሚያዘጋጀው ቬጂታን ኢትዮጵያ ቱር ኤንድ ትራቭል እንደዚህ አይነት ቦታዎችን አውሮፓን እንዲጎበኙ ጥሪ ያቀርብልዎታል። በዚህ ቁጥር አሁኑኑ ደውላችሁ ዓለምን ከኛ ጋር ይጎብኙ ይልዎታል። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። እንደዛ ሕክምና እየተከታተልሽ ከዛ እርግዝና ተፈጥሮ ባለቤትሽ ያው በፕሮሰስ ምክንያት መምጣት አልቻለም። እዚህ እንግዲህ አዲስ ሀገር አዲስ ኤንቫይሮንመንት ያለበት ሕክምና እየተከታተልሽ እርጉዝ ሆነሽ ባለቤትሽ አጠገብሽ ሳይኖር እንዴት ቻልሽው? በእናትሽ ከባድ ነው። አሁን ሁለት ሆነን አለም የትኛዋን የተወለደችው አሁን እኔ ባየሁት ወይ ከባድ ነው እኮ ያኔ እንዴት ችለው ይሆን አላልኩም? አንድ ትላለህ ያየው እንዴት ተቀበልሽው? እንዴት ማኔጅ አደረግሽው ይሄን ነገር? ካሚላ መጀመሪያ ላይ እንዳልኩ ከእህቴ ጋር ነበር የመጣሁት አላልኩም? መጀመሪያ ላይ ነበረች የእርግዝናው ሂደት ምናምን አሚኒየም ሲወለድ ነበረች። ግን አጋጣሚ ታስታውሳለህ ወደ ስወልድ የሆነ ኳስ ፌስቲቫል ነበረ። እህቴም ጓደኞችን ሄደው ነበር ቫኬሽን እና የእሱን የፕሮሰስ ወረቀት ልልክ ሲሄድ ምጤ መጣ መንገድ እዛው ቀኑም ስላልነበር አልታወቀኝም። ሁኔታዬን አይተው ነው ትንሽ ዶክተር ጠርተው የወሰዱኝ። ከዛ ነው እዛ የመጡት። በጣም ከባድ ነበር እሱ ሰዓት ራሱ በጣም ማለት ይመጣል ብለህ ተስፋ ታደርጋለህ። ምጥ ደግሞ መጣ። ቀደም እሷ ነበረች አልሐምዱሊላህ እሷ በመኖሯ ያንን ጊዜ ወልጄም ምናምን ከእህቴ ጋር ነበር። 1 ዓመት ያህል አብራኝ ከቆየች በኋላ ነው ወደ ሌላ ሀገር ሄደችው። ከዛ በኋላ እንደ አዲስ በቃ እኔና ልጄ የሆነ ነው ማለት ብቻችንን ነው። እንዴት ነበር? ከባድ ነው በጣም ማለት እዚህ ሀገር ድንገር መታረስ የለም። ወልደክ በኩሽ በእንትን በፑሴት ይዘህ ዕቃ ልትገዛ ትወጣለህ። ልጅ 40 ቀን መቀመጥ የለም። ሊያመህ ይችላል። በሳምንት ጎረቤት ጠብቅልኝ ምናምን የለም። ተነስቼ ኖርማል ልብስ ለብሼ ይዤ ስወጣ አይቶ አመመው። በስንተኛው ቀን? በሳምንት አውቄ የሚመስለው ግራ ገባ። አገር ቤት ያለ ሰው ቶሎ እንትን አይረግም። ምንድን ነው አለ እሱ ራሱ ምንድን ነው ይሄን አሁን ነው ራሱ እየገባው ያለው እና እዚህ ከባድ ሀገር ቤት አጋዦች አሉ ቤት ውስጥ ልጅን ትተዋለ ለጎረቤት። እዚህ ግን አንተና ልጅ ለዛም ነው በጣም ቀረብ የሚባል ልጅና እናት ቀረብ ይላሉ። ግን ለዛ ወዲያው ይመጣል ያልኩት 5 ወሰደ። ወንድ ልጅ ደግሞ ትንሽ ኃይለኛ ነው። ታሚኒ ትንሽ የአራት ሰው አቅም ነበር ኃይለኛ ነበር። ግን አልሐምዱሊላህ ያንተ ስራ ትሰሪ ነበር? አይ ስራ አልሰራም። ሕክምና በዛ ልጅ ነበር ማሳደገው እማር ነበር። አልሐምዱሊላህ በጣም ሌላ ጀግንነት ደግሞ ላይፍን ለማሸነፍ ብቻን ትግል ሌላ ጀግንነት ደግሞ አይደለ? ከዛ በኋላ ግዴታ እኮ ነው። እኔ መኖር ነው የምፈልገው። ተስፋ መቁረጥ ምናምን አይመጣም። እምነታችንም ደግሞ አይፈቅድም። አሁን ደግሞ ምን የሚያሳዝነኝ ሰው ጀጅ ማድረግ አልፈልግም። ሰው ላይ መፍረድ አልችልም። ሁሉም ሰው ህመሙ እንዳቅሙ እንደኔ ላይሆን ይችላልና ሰው ተስፋ ቆርጦ ራሱን ሲያጠፋ አዝናለሁ። ምክንያቱም በቃ መኖር ላይ ችክ ማለት አለበት። ፈጣሪ የሰጠህ ህይወት እሱ እስኪወስዶ ድረስ የመጠበቅ ግዴታ ነው እና እኔ በምንም አይነት ሁኔታ ውስጥ መደራደር የሌለብን ነገር ኃጢአት ነው አንድም እና የእኔ የሚመስለኝ መኖር እፈልጋለሁ። እውነት መኖር በጣም አሁንም መኖር ወዳለሁ። ለዛ መሰለኝ የጸናሁት እና ምንም ተስፋ አስቆርጠሽ አታውቂም? በመኖሬ ላይ ተስፋ አልቆርጥም። ግን ችግሮች ሲመጡ እንደማንኛውም ሰው ማጉረምረም ይኖራል። ከፋለሁ፣ አዝናለሁ፣ እላለሁ፣ ሰግጄ ዱዓ አደርጋለሁ። ግን ይሄ ራስን የሚያደርስ ደረጃ አለ። የምር አሜዚንግ ብዙ ነገሮች ያው እንደዚሁ በግርድፉ ነው ካሚላት ሲባል ያው ማይንዳችን ውስጥ የሆነ ነገር እናውቃለን። ግን ጠለቅ ብሎ እንደዚህ ጊዜ ሰጥቶ ደግሞ ማውራት እድሉ ሲገኝ ብዙ ነገር ለመሰለሽ አሁን አንቺ ሰው በቃ መኖር ፈጣሪ የሰጠሽን ነፍስ እሱ እስኪወስድ የመኖር የመጠበቅ ኃላፊነት እንዳለብሽ ግዴታ እንደሆነ እየነገርሽን ነውና በእንደዚህ አይነት ውስጥ ሆነሽ ተስፋ አልቆረጥሽም። ዛትስ ዋይ ብዙዎችን ታነቃቂያለሽ፣ ታስተምሪያለሽ። ምንሽ አንዱ ሀሳብ ይሄ ነው። ትንሽ ነገር እንቅፋት ሲመታው ሰው በጣም ትንሽ የሆነች ነገር ችግር ሲፈጠር ብዙዎቻችን በብዙ ነው የምናማርረው። በፊት እንትን እል ነበር መጀመሪያ አካባቢ እኔ ፊት ጓደኞቼ ማማረሩ ብሎ አይችሉም ነበር። እናደድ ነበር ምንድን ይችል ነበር። ግን ስቆይ የሁሉም ሰው እንዳቅሙ በአቅሙ ነው ይፈተነው። እኔ አሁን ይሄንን የምለው ይሄንን ነገር ፈጣሪም የሚወደው ነገር አይደለም፣ ሰይጣንም የሚደግፈው ነገር አይመስለኝም። ይሄ ከሰይጣን በላይ ነው የደረሰብኝ ነገር። ሰይጣንም የሚያስቀና ነገር ነው። ግን ፊትና ነው እኔ የምለው
አላህ ሁላችንንም ይፈትነናል። የሰው ልጅ በልጅ ይፈተን ይችላል፣ በንብረት፣ በጤና፣ በሁሉ ነገር እና ይሄ የኔ ፊትና ነው። እንዴት እንድቀበለው አደረገኝ? ከኔ አይደለም ብያለሁ መጀመሪያ። አቅሙንም የሰጠኝ እሱ ነው። ምንም ነገር ፈጣሪ ሲያመጣብህ መቻያውንም ሰጥቶ ነው። አልሐምዱሊላህ። በዚህ ላይ ደግሞ ይዛኔ እንዳልኩ ሌላ መንገድ መርጬ ታክሜ ቢሆን ልጆቼም አይኖሩም ነበር። አይ ልጆቼም ጽናቶቼ ናቸው። እነዚህን የመሰለ ልጅ ፈጣሪ ሰጥቶኝ እንደዚህ አቁሙኝ ነፃ ሆኜ ከዚህ በላይ ምን ይስጥ? ከማመስገን ውጭ ምንም የለም። እና አንዳንድ ሰዎችን የሚደርስባቸው ችግር እንደ አቅማቸው ነው። ተስፋ የሚቆርጡት ከአቅም በላይ ስለሆነ ነው እንጂ አይመስለኝም። እንትን ልላቸው አልችልም። ግን ምንም ይሁን ምን ፈጣሪ የጀመረውን እስኪጨርስ መታገስ አስፈላጊ ነው እላለሁ። ከዚሁ ጋር ተያይዞ ደግሞ ሌላው ያለንን ነገር አምኖ ተቀብሎ መኖር በራሱ በጣም ትልቅ ነገር ነው። ብዙዎቻችን አይደለም እንደዚህ አደጋ በተፈጥሮ እንኳን ፈጣሪ በሰጠን ነገር ላይ ብዙ ነገር እናመራለን፣ ብዙ ነገር ራሳችን ከሌሎች እናነጻጽራለን፣ ብዙ ነገር እና ያለን ነገር ራሱ አምኖ ተቀብሎ መኖር መቻል በራሱ ሌላ መማሪያ መንገድም ነው። ይሄ ነገር ደግሞ አንቺ ጋር በደንብ ይታያል። ስትኖረው ነው የበለጠ ማለት ተሰውም። ግን ትንሽ ደግሞ የኛም ሀበሻ እንትን ይልብሃል፣ ያበዟል። ያለህን ነገር ተቀበለህ እንዳትኖርም ድጋፍ ያመጣል። ሀበሻ ትንሽ ያስቸግራል። ግን እኔ እንዴት ነው ማድረገው? እችን ሰዓት ነው አሁን ተገናኘን ከእናንተ ጋር ተጫወትን፣ እንለያያለን። ይህን ሰዓት ከእናንተ ጋር ጥሩ የመሆን አለብን። መች እንደምትገናኝ አታውቅም። ከሰዎች ጋር ያለኝን ግንኙነት በደስታ ማሳለፍ ፈልጋለሁ። ከዛ በኋላ ስለ እኔ ይሉት አይሉትን ሳይሆን ማስበው የሰጠዋቸውን ነው ማስብ የምችለው። የሆነ ነገር መጣብኝ፣ እንደዚህ አልተወለድኩም። አሁን ራሴን ማሳምነው እንደዚህ አይደለም የተወለድኩት። በጣም ቆንጆ ልጅ ነበርኩ። ማያረጅ ውበት ያው ማያረጅ ማይጠወልግ ወላሂ። ሆኖም ቢሆን መቀበል ነው በቃ ፈጣሪ ያመጣብህን መቀበል ነው። እና በፊት በጣም ብዙ ኮሜንቶች ይደርሱኝ ነበር። ማለት ሰው እንደፈለገ አይደለም የሚናገረው፣ ሳያስብ ያጽናናህ እየመሰለው ራሱ ደስ የማይል ነገር ይናገራል፣ አጥንት የሚሰብር ነገር ይናገራል። ግን ኦኬ እነሱ የተሰማቸው በዛ ሰዓት ያንን ነው። ግን እንዳይደርስ ባያደርጉት ስሜት እንደሚጎዳ ቢያስቡና ቢጠነቀቁ ጥሩ ነው። ግን ሁልጊዜ እኔ የማስበው እኔ መጠንቀቅ የምችለው ከኔ አፍ የሚወጣውን ብቻ፣ ከሱ አፍ የሚወጣውን ግን እሱን ኃላፊነት ሊወስድ የሚችለው። ስለዚህ ምንም ማድረግ አልችልም። በተቻለ መጠን ማልፈለግበት ቦታ አልገኝም። በተቻለ መጠን ገደቤን አውቃለሁ። ስለዚህ እኔ ደስተኛ እስከሆንኩ ድረስ እንዳልኩ ነው። በፊት ያላሰብም ባይመሮ እንጂ እና አካባቢ ያሉት ሰዎች ወደውኛል፣ እኔም ወደዋለሁ። ይሄን የቀረውን አለ ያውቃል። ከ19 ዓመታቶች በፊት በደረሰባት ከፍተኛ የአሲድ ጥቃት ጉዳት ደርሶባት የነበረውና የህዝብ መነጋገሪያ ሆና የቆየችው ከሚላት መህዲ ስለወደድኳት ረጭኋት ያለ አሲድ ደፊ ወንጀለኛ የልጅነት ገጿን፣ ቀለሟን፣ ውበቷን ገፏታል። ሆኖም በክቡር ዶክተር መሐመድ ሁሴን አላሙዲን ድጋፍ በከፍተኛ ወጪ በፈረንሳይ ሀገር ከ20 በላይ የፕላስቲክ ሰርጀሪ አድርጋለች። ከሚላት ናት። የህዝብ ርብርብ ሆኖ እንጂ ህይወቷንም ሊነጥቅ የሚችል ጥቃት ነበር። ዛሬ በዚህ ምስል በሚገባ ፈገግታዋ ነው የምትታየው። ከሚላት በጥንካሬዋ የተቀዳጀችው ውበት ነው የሚያበራው። መልካም ነገር ጽናት ይጠይቃል፣ ዳርቻ የሌለው ትዕግስት ግድ ይላል። ከሚላት ከዚያ ሁሉ ፈተና በኋላ ፈረንጆቹ 2013 ዓመተ ምህረት ነው ትዳር የመሰረተችው። ከሚላት ለህይወት ያላት ጉጉትና ህይወትን እየመራችበት ያለው ውበት በርካታ ብስጩ፣ ተስፋ ቆራጭ፣ ተጨናቂና ተካዦችን አንገታቸውን ቀና እንዲያደርጉና ለህይወታቸው ትርጉም እንዲፈልጉ ያተጋልና ለከሚላት መጪውን ዘመን የጤና የደስታና የስኬት ያደርግልሽ ዘንድ ከልብ እንመኛለን።